እኔ ብቻ ነኝ የሆነ ቦታ በልቼ የወደድኩትን ምግብ ቤት ገብቼ እስክሰራው ድረስ በጣም የሚያጓጓኝ ይህንን ምግብ የሆነ ቦታ በልቼው እንዴት እንደሚሰራ ጠየኳቸው። እነሱም በቅንነት ነገሩኝና ቤቴ ገብቼ ሰራሁት። ከዛ የሁላችሁ ላለማጋነን ለራሴ 100 ከ100 ሰጥቻለሁ። በጣም ነው የሚጣፍጠው። በቃ አሪፍ አድርጌ ነው የሰራሁት እላችኋለሁ። ከዛ የሁላችሁ ለእናንተ ሼር ላደርግላችሁ ነው። እናንተ ሞክሩት። በጣም የሚጣፍጥ ፓስታ በአትክልት ነው። ከተለመደው የፓስታ አሰራር ወጣ ይላል እና ሞክሩት። አዲስ ነገር መሞከር ደግሞ ደስ ይላል በጣም እኔ እወዳለሁ በጣም እና ተከታተሉኝ። እንደምታውቁት ያው ፓስታ በአትክልት ነው የምሰራው። ሶ አትክልቴን እያዘጋጀው ነው። ሽንኩርት፣ ቲማቲም፣ የፈረንጅ ቃሪያ፣ ጥቅል ጎመን እና የሀበሻ ቃሪያ አድርጌያለሁ። እናንተ ደግሞ በፈለጋችሁት አትክልት ቤታችሁ ባለ አትክልት መጠቀም ትችላላችሁ። የፈለጋችሁትን አትክልት ተጠቅማችሁ ማጣፈጥ ትችላላችሁ። ከዛ ነጭ ሽንኩርት አደረኩበት። ነጭ ሽንኩርት ያው ለወጥ ቆንጆ ነው፣ ጥሩ ቅመም ነው። ከዛ በኋላ ዋናው ነገር እዚህ ጋር ነው። ፓስታውን በደረቁ እንቆለዋለን ማለት እንጠብሰዋለን ከዘይት ጋር ማለት ነው። ትንሽ እንደዚህ ጎልደን እስኪሆን ድረስ እንትን እናበስለውና ከጠበስነው በኋላ ነው የምንቀቅለው። ከዛ እንቀቅለዋለን ፓስታውን ብቻውን ራሱ ተቀቅሎ የሆነ የራሱ ቴስት አለው፣ በጣም ይጣፍጣል። እና ያዘጋጀናቸውን የአትክልቶች እያንዳንዱን በደንብ አድርገን በዘይት እንጠብሳቸዋለን ከነጭ ሽንኩርት ጋር ጥቅል ጎመን፣ ቲማቲሙን እና ደግሞ የፈረንጅ ቃሪያውን ፋይናሊ አስገብቼ ጠብሰዋለሁ። ከዛ ጨው አደርጋለሁ፣ ሶያ ሶስ አደርጋለሁ። እሱንም በደንብ አድርጌ ካበሰልኩኝ በኋላ የተቀቀለውን ፓስታ አደረኩበት። የምር በቃ በጣም ነው የሚጣፍጠው፣ ያለማጋነን ይጣፍጣል። ሞክሩት ባይ